ሰላም ሰላም ውድና ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ሰንበታችኋል? እንዴት ናችሁ? ደህና ናችሁ? ልጆች ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? እናንተ ደህና ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንዴት ነው ስራ? አሁን እንግዲህ ቀለል እያለ ነው፣ እግዚአብሔር የተመሰገነ ይሁን አይደል? ልጆች የኔ ቅመሞች እንዴት ናችሁ? ደህና ናችሁ? ስራችሁ ይመስገናችሁ። ከኛ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንግዲህ ለምሳ በዶሮ ማለት ነው። ምንድን ነው የሚባለው? በኢትዮጵያ አላውቅም። የተባለው ነገር ሰጡር ብቻ ሰጡር ይባላል። እሱ ምሳ እንሰራለን ማለት ነው። እንግዲህ ካሜራ እንዴት ስንት ነው ስለማይመች ነው ለማንኛውም ማለት ነው። ላይክ ሼር ታባሉ እሺ ሰምታችኋል። ታወቀ ላይ ብለን መሰቃል የሚፈልገው የቤተሰቦች ላይ ጋር ሲጀምሩ መግባታቸው አይቀርም እንጂ ማለት ነው። ግን እንደሚታወቅ እስኪ እንደው አሳድጉልኝ። ተው ምንም የሚከፈል ነገር ምንም የሚቀነስባችሁ ነገር የለም። መልካምነት ራሱ በነገራችን ላይ ማለት ነው። ቤተሰቦች ላይ ካሉ ያበረታቱ። እኔ የታችሁ አዲስ ገማሪ ነው የመሆን ያሉኝ። ተው ሰዓቱ አመቱ ሊያልፍብኝ ነው። ተው ቤተሰቦች ተው፣ ተባበሩ። ተው አላሳዝናችሁም። ለመሳዝናችሁ ቤተሰብ ለማንኛውም ተወያያሉ። አሁን ወደ አሰራሩ እንሄዳለን። ወዳችኋለሁ፣ አክብራችኋለሁ። አይቀርም እሺ ቤተሰብ ተው የቀረችኝ 3 ወር እኔ ሰዓቱ ገና ጥሩ ለቤት ስራ እንጂ ለምናችሁ ተው በፊት ማለት ነው። እና ሰዓቱ አመት ያለፈብኝ እሺ ተባብረን መልካም ለራሴ እሺ መዲያም ቅመሞች በነገራችን ላይ መዲያም ቅመሞች አትበሉ አባቶች ማለት ነው። ቀን ጥሯችሁ ነው እንጂ የመዲያም ቅመሞች አይባልም ተብሏል። ስለዚህ ልምድ ባንዴ አይተውም ቀስቀስ ገምተዋል ማለት ነው። ዋናው ሲባል እንዴት ነው ወፍረና አቤት ወፍረት ወይት እንደሚሆን እንጂ ልቀንሳ ወፍራለሁ በጣም። ለማንኛውም ቻው ባይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ሰነበታችሁ? ደህና ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ዩቲዩብ እንዴት ነው? ከኛ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ጠፍቻለሁ። በራሴ በድምፅ በምግብ አሰራለሁ አስጠፍቻለሁኝ። ውድ ቤተሰቦቼ እንግዲህ ዛሬ ልጃጭ ሰቱር እሰራለሁኝ። አጠር መጠን ያለች ናት። እናንተም ብትሰሯት ማለት ነው እላችኋለሁ። ትንሽ እስኪ በዛውም ላወራችሁ ብዬ ነው። እንደው ላይክ አድርጉኝ ተው ቤተሰቦቼ። አያችሁት? ይሄ የተደረደረ እንትን ካስ ማለት ነው። እንግዲህ ረመዳን እንግዲህ መጣ እና የታጠበ ነው ለስጦታ ማለት ነው። ተደርድሯል። ስንት ጉዱ ምኑ እና ዛህም አድርጎታል። ለማንኛውም እንዴት ናቸው? ደህና ናችሁልኝ? ከእኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ የምሰራው ልጃጭ ሰዱር ነው። እንደው በዛም ላወራችሁ ብዬ ነው። እስኪ ላይክ አድርጉኝ፣ ታብ አድርጉ። ተው ቤተሰብ ታብ አላልኩም የላይ በማለት ነው። ለማንኛውም እንዴት ናቸው? ተናፍቃችኋል ማለት ነው። ውድ ቤተሰቦቼ እዚህ ጋር ልጃጭ ሰድር አለኝ። እንግዲህ ያው በአንድ እጄ ካሜራ እጄ ስለሆነ ባይዘወይ ብዙ አይመቸኝም። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ደግሞ ማር አለኝ። ዛሬ በማር ነው ቶሎ የምሰራው ማለት ነው። እዚህ ጋር ደግሞ ሶስ አለኝ። ከዛ ደግሞ እናንተ ደግሞ አንድ መላጊያ ደግሞ ታረጉበታላችሁ እንትን ማለት ነው። ከል አንድ መላጊያ ታረጉበታላችሁ። እዚህ ጋር ያደቀታለኝ አሁን አሳያችኋለሁ። ያው ለካሜራው ስለማይመቸኝ እኔ እንደዚህ አድርጌ ቆራርጬዋለሁ። እናንተ ተቆራረጡና በዚህ መልኩ ማለት ነው። ስለማይመቸኝ ነው እንደዚህ ዶሮዋን እንደዚህ ተቆራረጡና ፍልፍል አስወጥ ታረጉበታላችሁ ማለት ነው። ከዛ ታረጉበትና ጨው አድርጋችሁ ዘፍዝፋችሁት የምታድሩ ቆንጆ ይሆናል። ቤተሰቦቼ ግላፍ ሰለበኝ ይቅርታ። እና እንደዚህ ካረጋላችሁ ጨው ካረጉና ያን ካረጋችሁ ተፈተሱን በጣም ቆንጆ ነው። ከዛ እዛ ደቆቱ ላይ እያተመተም እንሰራለን ማለት ነው። ያው መጀመሪያ እንትን ልንገራችሁ ብዬ ነው። እዚህ ጋር ዝብት ያለን ዝብት ያው ታውቁታላችሁ። በአረብ ሀገር የምትሰሩ እሱን እዛ እናቀልጣለን፣ በሱ እንሰራለን። ተከታተሉኝ አሁን ላሳያችሁ ማለት ነው። ይቅርታ እንግዲህ መስመስናሴ
እንግዲህ እናደርገዋለን በደንብ ማለት ነው። ውድ ቤተሰቦች ሰዎች ድምፅ እንግዲህ ይገባል። ምንም ማድረግ አልችልም። መንጫጫት 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 እንግዲህ ትናንት እንግዲህ ዛሬም ደግሞ አሁን ይመጣል ትላለች። አሁን ትመረሩ ከዛ ውድ ቤተሰቦቼ እንዳልኳቸው እንደዚህ እናደርገዋለን። እያተመተን ማለት ነው እናስቀምጠዋለን። እያችሁታል አቆጣጠሩን ያው ስላላሳያችሁ ይቅርታ። ያው እንግዲህ በአንድ እጅ ካሜራ ይዞ ስለሆነ እንግዲህ ሌሞን እና እንትን ፍልፍል የምታረጉበት ጨው አድርጋችሁ ነው የምዘበዘበው። ከዛ ማለት ነው እንደዚህ ካረጉት እያተመተማችሁ ማለት ነው። ወደ ቤተሰቦቻችን ልጃችሁ እንኳን አድርጋችሁ ተጣጥባችሁ ይዘ ምንም ችግር የለም። ግን ግላፍስ አለኝ ሞልቶኛል ብዙም ስለማይፈጥነኝ ነው። ከዛ እንደዚህ አደርጋለሁ። እዛ ጋር ደግሞ እሳት ይለኩሻለሁ። ከዛ በነጭ ሩዝ አሪፍ ይሆናል ብዬ ነው። እናንተም ሰርታችሁ ቅመሱት ማለት ነው። ማነው ልጅት ሲያደርጉ የስደት እንትን በዛ ላይ እዚህ ይመጣሉ። ፊት ለፊት እዛ ጋር ነው የሚቀመጡት። ነአም ነው ግብት ስጋ ዝግዳችንን አድርገናል። ዝጋ ቀላቅ ነው። ከዛ ዶሯችንን እናደርጋለን። ወይ ወይ እያለ ነው እንደዛ ማለት ነው። ሱስ ምናምን የሚደረገው በኋላ ነው። ይሄ ብርጭቆ እንዴት አየች? ያምራል። እና እንደዚህ ያደረግነው ማለት ነው። ቁርጡን አጠፋ አይደል? ሁሉ ቤተሰቦች እንግዲህ እንደምታዩት ያው እንደዚህ በዘይት እየጠበስን ነው። እንደምታዩት እናንተ እንደፈለጋችሁ መስራት ትችላላችሁ። ሳምንታችሁ መስራት ትችላላችሁ። ሁለቱም አንድ ነው እና ብዙ ነው የሚበላው ብዙ ነው። ማሻአላህ የሚሰራው ነው ማለት ነው። ስለዚህ በርከት አድርጋችሁ ማድረግ ትችላላችሁ። ከዛ አሁን ይህ ቡኒ ከሆነልን በኋላ ሶሳችንን እናደርጋለን። እዛ ጋር ያሳየኋችሁን ማራችንን እናደርጋለን። ከዛ ነጭ ሮዛችንን እንሰራለን። እንግዲህ ጠባሳ ተገባ ይቅርታ ቤተሰብ አንድ ማድረግ አይቻልም። ቤተሰብ ታውቃላችሁ። የሰው ቤት ያው የሰው ነው አልችልበትም እና ማለት ነው። እንሄዳለን። ችግሩ ይሄ እንግዲህ እንዳሳየኋቸው እዚህ ጋር ያው ሶስ ነው ያለኝ። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ደግሞ ማር ነው። ይሄ አንድ መራጋ ማር አድርጉበት። ካለ ደግሞ ማለት ነው ካለ ደግሞ አንድ መራጋ አድርጉበት። ውድ ቤተሰቦቼ እንግዲህ ሳረግ ምናልባት እንትን ላይ ስለማይችል ያው በአንድ ስልክ ስለሆነ እንዴት ላውርበት ማስቀምጠው ነው ወደ ነጭ ሽንኩርት አለኝ። እንደምታውቁት ነጭ ሽንኩርታችን ነጭ ሽንኩርት ድሮ ነገር የታወቀ ባለሙያ ያጠፋቸው ምን ነገር እየጠፉት ማለት ነው። እዚህ ጋር ማር አለን። ማር አንድ መላጋ ማሩ ደግሞ ጭራሽ ያወርድ ለመላጋ ካላረኩት ፋሚሊ ካለ ደግሞ አንድ መላጋ ከዚህ ካላደረጋላችሁ እንደዚህ እያመለሰላችሁ ገለጥለጥ እያደረጋችሁ እንደመታችሁ ሁሉም ነገር በማሳየት ወይናችን ትንሰራለን ነገር መቅረባት ነው። ወጣላለን እንደዚህ ታደርጋላችሁ። እንትን እናደርጋለን ሰልጥና አስቀምጬ ስለማይመች
እንግዲህ ያደረጋችሁ ታላችሁ ቆንጆ እና ጣፋጭ እንደምንደሳለን ሞክሩት። ከወደዳችሁ ላይ ማረጋችሁን አድርገው ድረስ እንደባቸው ድረስ ማለት አርጉልኝ ስለዛቸው አሁን ወደ እንትን ሄዱ ነገሩ ተክያለ እንግዲያት ለሚመጣ ሲበሰረግም ታረጉት መሳሰሉን አሰራዋል ከምን አለባት አሰልጣት ማለት ነው ታስቀራ የሰራተኛ የሚሰራ ሰራተኛ እንግዲህ ወደ ቤተሰቦች እንደዚህ ሰላም ያለና እናንተ ላይክ ማድረጋችሁ እንዳረሰኝ ማለት ጠቅጠቅጠቅጠቅጠቅ እንግዲህ ቪዲዮ ላቀምና ወደ ቀጣይ ስራዬ ከፍ ስላለሁ ላችኋለሁ። ሰላማችሁ ያላችሁበት ይዛሉ ውድ ቤተሰቦች እንግዲህ ዛሬ ምናምን በነገራችን ላይ ይሄ ነገር እናንተም ላይክ ስለማታረጉ ተቀረጠ ምርሳን ብቻ ነው በጣም ስለዚህ ግን አንዳንድ መልካም ቀን የሆናችሁ ልጆች ደግሞ አላችሁና ራሳችሁ ላይ ታርጉ ቢያንስ እንኳን እንደው መዳን ቤት ያለ ነው ከእናታችሁ